በዛሬው ቪዲዮ እህሏ ላይ የአይዳ ውሸት የሚጋለጥበትን፣ ቶብራክ ከቤት ውስጥ ሊያባራት የሚሞክርበትን፣ ቶብራክ ፊዳንን ከእስር ቤት የሚያስወጣበትን፣ አይሴ አድናንን ለማግባት የምትወስንበትን፣ መርትና አድናን የሚጣሉበትንና ሌሎችም አስደንጋጭና ልብ አንጠልጣይ አሳዛኝ ትዕይንቶችን ይዤ ቀርቤያለሁ። ወደ ትዕይንቱ አለፍኩ። ፊዳን የሚያምናት ሰው አጣለች። አዎ አይዳ ባቀናበረችውና እንዲሁም ደግሞ በሷ ወጥመድ ወድቃ በመጨረሻም ፖሊስ ጣቢያ ውስጥ ገብታለች። ፊዳን ከጎኗ የሚቆም ማንም ሰው አልነበረም። ቶብራክ እስር ቤት ውስጥ መጥቶ ፖሊስ ጣቢያ ውስጥ መጥቶ ያረፈችበት ቦታ ላይ ይመለከታታል። ለምንድን ነው ልጄን ያገትሽው በማለትም ጥያቄ ይጠይቃታል። እሷም በዚህ ሰዓት ላይ እኔን ማመን ትችላለህ? እባክህን ልብ ውስጥ እንኳን ትንሽ ቦታና እንዲሁም ደግሞ እምነት ካለ እውነታውን ለማየት ተመልከት። እባክህ እኔ ልጅህንም ሆነ እንዲሁም ደግሞ ያንተን ልጅ ፈጽሞ አላገትኩትም። በእውነት እምልልሃለሁኝ ልጅህን አላገትኩትም እባክህ እያለች ትማጸናለች። እሱም ዝም ብሏት ካለበት ፖሊስ ጣቢያ ውስጥ ይወጣል። በዚህ ሰዓት ላይ ነጃትን ከሆነ ያምነኛል በማለት ታለቅሳለች። መርት ወደ አርናን ጋር ይመጣል። ከመጣም በኋላ ከአይሴ እንድትርቅና ከዚህ በኋላ እሷ እንድትጠቃት አልፈልግም፣ እንድትርቃት እፈልጋለሁ። ገባህ አይደለም? ካለበለዚያ ግን ከባድ አደጋ ውስጥ ትገባለህ። አንተ ማና በሆነ ነው እኔም ታስፈራራኝ። ጭራሽ ቢሮ ውስጥ መጥተህ ማን ብለህ ነው የምታስበው? እኔ ገባህ አይደለ? የሰው ፍቅረኛ የአይሴ ፍቅረኛ ነኝ። አይሴ እኔን ትወደኛለች። ገባህ አይደለ? ስለዚህ ከኛ ተርቃል። ካለበለዚያ ግን የሆነ ትላለሁ ዳግመኛ እሷ ፊት የማይሆን ከሆነ እገላለሁ በማለት መርት አርናን ላይ ይዘትበታል። አርናን ግን ቀላል ሰውና የዋዛ አልነበረም። እንደዛ ከሆነ በቅርቡ የማድርገውን ትመለከታለህ። ገባህ አይደለ? እውነቱን ለመናገር አይሴ እኮ አንተን አላገባም ብላ በሰርግ ቀን ቀርታለች። ከዚህ በላይ ምን ትጠብቃለህ? በማለት መርትን በጣም አርናን ይቆጣና ያስፈራሯል። በዚህ ሰዓት ላይ መርትና እንዲሁም ደግሞ አርናን ይጣላሉ። መርትም በዚህ ሰዓት ላይ ሊደባደብ በሚልበት ሰዓት ላይ ወደ አርናን እንዲወጣ ያደርገዋል። ሁለቱም ይዛዛታሉ። ቶብራክ እውነታውን ለማስተዋስና ፊዳም ይህን ስራ ሰርተዋለች አልሰራችውም እያለ ከራሱ ጋር ይብሰለሰላል። እህቱ ኤጂም መታ ስላለው ጉዳይ ስትጠይቀው እሱም ዝም ይላል። በዚህ ጊዜያት ላይ ኤጂም ያቺ ሴት በጣም ጥሩ ልብ ያላት ሴት ናት፣ እናም ደግሞ ይህንን ነገር ታደርጋለች ብዬ አላስብም ስትል ትነግረዋለች። ለፊዳን ጥብቅና ትቆምላታለች። አርናን አይሴ ቤት ውስጥ ይመጣል። እናም እሷ ጋር ከመጣ በኋላ ሁለት ምርጫዎችን ሰጥቻለሁ። የመጀመሪያው ምርጫ ምርት የገደለው ሰው አለ፣ ስለዚህ እስር ቤት እንዲገባ መፍቀድ፣ ካለበለዚያ እሱን ማዳንና እንዲሁም ደግሞ እንዳላሳስረው የምትፈልጊ ከሆነ አርብ ቀን እኔን ታገቢኛለች በማለት ቀነ ቀጠሮ ይሰጣታል። በዚህ ሰዓትም ላይ እጅግ በጣም ደንግጣ አይሴ እባክህን ተው እያለች ብትለምነው እንኳን ግን ከዚህ በላይ ሌላ አማራጭ እንደማይሰጣት ይነግራታል። አርናን ይህን ተናግሮ ከእሷ ጋር ይሄዳል። በዚህ ሰዓት ላይ የአይሴ እናት መጣ ይህንን ነገር ስትመለከትና ስታዳምጥ ሊጋቡ መሆኑን ስታውቅ ከአርናን ጋር እጅግ በጣም ደስ ይላታል። እናም እናትና ልጅ ይጣላሉ። ለቶብራክ ፖሊሶቹ ደውለውለት 6 ሰዓት ላይ ዛሬ ለፊዳን ፍርድ እንደሚሰጥና እንደምትታሰር እስር ቤት ውስጥም እንደምትገባ ይነግሩታል። አይዳና እንዲሁም ደግሞ ይህን የሰማችው ከሪማን በጣም ይደሰታሉ። ቶብራክ ግን እውነታውን ማረጋገጥ ስለሚፈልግ ወደዛ ቦታ ለመሄድ ሙከራ ያደርጋል። አርናን አሁን ላይ ለአይሴ የሚሆኑትን እያንዳንዶቹን ልብሶች እንዲሁም ደግሞ የሙሽራ ቀሚሶችና በጣም ብዙ ጌጣጌጦችና የተለያዩ ነገራቶችን ገዛዝቶ ወደ አይሴ ጋር ይመጣል። አይሴ እያለቀሰች ትገኛለች። አርናን በመጨረሻ ሰርጉ መሆኑ ላይ ቀር እኔ አንቺን ልንከባከብሽና በሙሉ አቅሜ ልወድሽ ቃል እገባልሻለሁ፣ ስለዚህ እኔ ጋር ትኖሪያለሽ፣ እንጋባለን፣ አትዘኝ በማለት ይነግራታል። አይሴ አላፍቅርህም አልወድህም እኮ ብላም ስትነግረው እሱም ግን ፍቅር እኮ በመላመድ የሚመጣ ነገር ነው፣ እኔ ጋር ተጋቢ እንጂ ሌላው ነገር ቀላል ነው በማለት ወዲያው ዝም ብሏት ይሄዳል። ቶብራክ ፊዳንና እንዲሁም ብራክ ታግተውበት ማለትም ደግሞ ታግቻለሁ ወዳረችበት ቦታና ወደዛ ስፍራ ይሄዳል። ከሄደም በኋላ የተለያዩ መረጃዎችን መፈላለግና መመልከት ይጀምራል። አይሴ ወደ ስራ ቦታ መጣ ማለት ምርት ወደሚሰራበት ቦታ ያጊዞ ለተባለው ሰው ጋር ትመጣና ምርት ከሷ እንዲርቅ እንድትነግረውን እናም ደግሞ እሷ ፈጽሞ እንደማትፈልገውና አሁን ላይ ልትርቀውና ልትሸሸው እንደምትፈልግ ትናገራለች። በዚህም ሰዓት ላይ ልጄ ምን እያደረግሽ ነው ያለሽው? እባክሽን ለሌላ ሰውና የተለየ ሰው አትሁኝበት፣ ምርት እኮ ነው፣ ፍቅራችሁን ለማደስ ሞክሮም ስላት እሷ ግን አይ እኔ አሁን ላይ ከአርናን ጋር መኖር ነው የሚፈልገው እያለች ትናገራለች። ሁሉንም ነገር ከውጭ ሆኖ ምርት ይሰማል። እናም በመጨረሻ አይዳ አርናንን ልታገባው እንደሆነ መርት ታወቀ። በሌላ በኩል ቶብራክ ወደ ተለያዩ ስፍራዎች እየዞረ ባለበት ሰዓት ላይ አንድ ሽማግሌ ወደ እሱ ጋር ከመጣ በኋላ ሴትና ሕፃን ልጅ አይቶ እንደነበር ይነግረዋል። ቶብራክን በጣም ደስ ብሎት እናስ ሌላ ሰዎች ነበሩ እንዴ ብሎ ሲነግረውም 2 ወንዶች ነበሩ፣ እነሱ ነበሩ ያመጧቸው በማለትም ከነገረው በኋላ አሁን ላይ ቶብራክ ታግታ እንደነበርና እሷ አጋዥ አለመሆኗን ስለ ፊዳን አወቀ። ወዲያውም በፍጥነት ወደ ፖሊስ ጣቢያ ያመራል።
አይዳ ምርት እስከሚበቃው ድረስ አለ ፍቅርህም አልወድም፣ ህይወትህን ቀጥል፣ እባክህን ከኔም ጋር ራቅ በማለት ትነግረዋለች። በዚህ ሰዓት ላይ ምርትም እንደዛ ነው እኔን አትወጂኝም እና ማራናን ታገቢዋለች ብሎ ይጠይቃል። አዎ እሱን አወድጀዋለሁ እና ማገባዋለሁ፣ ለገንዘብ ሆነ ለምንም ነገር ብቻ ገባዋለሁ ስትል ትነግረዋለች። ምርት እውነታውን እንዳያውቅና ለሱ ስትል ለራሱ ህይወትና እስር ቤት ውስጥ እንዳይገባ ብላ የራሷን ህይወት መስዋዕት አድርጋ ምርትን ለማዳን አድናን ልታገባ ነው። ግን ምርት ይህንን መረዳት አልቻለም። ሰና ፊዳንን ለመመልከት ወደ ፖሊስ ጣቢያ ትመጣለች። ወዲያውም ወደ ፖሊስ ጣቢያ ከመጣች በኋላ እርስ በርስ ሁለቱም ይጠያየቃሉ። ሰናይ በጣም ማዘኗን ለፊዳን ትነግራታለች። ፖሊሶች ወደ ፍርድ ቤት ይዟት ሊሄዱ ባሉበት ሰዓት ላይ ፊዳንን ቶብራክ በመምጣት እሷ ወንጀልን ላልሰራች አውቃለሁ አስቁሞት ማለት ኮሚሽነሩ ጋርም ገብቶ እያወራ እሷ ታግታ እንደነበርና ሌሎች ሁለት ሰዎች እንዳከቷት በስህተትም እንደታሰረች ለፖሊሶች ያስረዳላታል። በሌላ በኩል የአይሼ የሙሽራ ቀሚስ ቤቷ ውስጥ ይገኛል። እናቷም ያሳየቻት በጣም ያምራሉ ውብ ነውም እያለቻት ለጊዜው እንድትጓጓ ልታደርጋት ትሞክራለች። አይሼ ግን አርዳንን ማግባት ፈጽሞ አትፈልግም። በሌላ በኩል ከሪማንና እንዲሁም አይዳ እቤት ውስጥ ይገኛሉ። በሰላም ምግባቸውን ሊመገቡ ባሉበት ሰዓት ላይ እቤት ውስጥ አንድ እንግዳ ይዞባቸው ይመጣል። ፊዳን አሸነፍኩኝ ብላ ስታስብ ግን ደግሞ ቶብራክ ከፖሊስ ጣቢያ ፊዳን አውጥቶ ነፃ ናት ይላቸዋል። የአይሴ እናት ቀሚሱን ለብሳ ወደዚህ እንድትልና እንዲሁም ደግሞ ሁሉንም ነገር እንድትላምደው ታደርጋታለች። አይሴ ቀሚሱን በመለብሷ በጣም ታዝናለች። በሌላ በኩል ከሪማንና እንዲሁም አይዳ በተመለከቱት ነገር እጅግ በጣም ደንግጠው የፊዳን ቤት ውስጥ መምጣት ነች ሴት ለምን መጣች ያለች አይዳ ትጮባታለች። ከሪማንም ልጄን ያገተች ሴት እንዴት ቤት ውስጥ ታመጣለህ ብላ ስትናገር እሷ እንዳላገተችና ያገቷት ሌሎች ሰዎች እንደሆኑ በጽሙ እሷ ቡራክ እንዳላገተች ቶብራክ ይናገራል። እናም ከሪማንም በቃለ መግባባት ነበር ብላ ይቅርታ ትጠይቃታለች። ወዲያው ፊዳን ይቅርታ ጠይቃ ወደ ቤት ውስጥ ትመለሳለች። የሙሽራ ቀሚሱን ለብሳ በጣም አምሮባትና ጌጦባት አርናንን ልታገባ ምርት ቤት ውስጥ መጥቶ ይመለከታታል። በዚህ ሰዓትም ላይ አርናን ወደዛ ስፍራ ይደርሳል። የተመለከተውን ነገር ባበነ እጅግ በጣም የከበደው ምርት ወዲያው በፍጥነት ከቤቷ ውስጥ ሲወጣ፣ በሌላ በኩል አይሼ ራሷን አንስታ ልትወድቅ ስትል አርናን ከጎኑ ያጽናናታል እናም ያረጋጋታል። ምርት እጅግ በጣም ልቡ ተሰብሮ ባህር ዳርቻው ጋር ሄዶ ያለቅሳል። በሌላ በኩል ታስራ የነበረችውና አሁን ከቡራክ ጋር ልትገናኝ ያለችው ፊዳን በጣም ደስ ይላታል። ቡራክም እሷን እቅፍ እያደረገ ሁለቱም አንድ ላይ ይሆናሉ። እናም በመጨረሻ ስለመጣች በጣም ደስ እንዳላትና ዳግመኛ አትመጣም ብለውት እንደነበርም ይነግራታል። እሷ ግን ተመልሳ እንደመጣችና እሱን በጣም እንደምትወደው ትነግረዋለች። የፊዳንን መመለስ የተመለከቱት አሊም ሆነ እንዲሁም ሀሊዴ እጅግ በጣም ደስ ይላቸዋል። በሌላ በኩል ራሷን ልታዝናናና ለተፈጠረው አለመግባባት ለእያንዳንዱ ነገር በሁሉ ይቅርታ እየጠየቃት የሚገኘው ቶብራክ ፊዳን አለ። ይህንን ሁሉ ነገር ከሩቁ እየተመለከተች የምትገኘው አይዳም አለች። አይዳ በዚህ ነገር እጅግ በጣም ትናደዳለች፣ ትበሽቃለች። ግን ይህ እንዲህ እንዳለ በድንገት ቶብራክ አይዳን እጆቿን እየገተተ ከታችኛው ወደ ላይኛው ፎቅ ይሄዳል። እባክህ ምን እያረክን ያለው አይዳ ነይ ውጪ በማለት እጆቿን እየገተተ ወደ እናቱና እንዲሁም ወደ ሙሉ ቤተሰቡ ጋር ይዟት ይሄዳል። አሊና እንዲሁም ደግሞ ሀሊዴ በሌላ በኩል ፊዳን ሁሉም ይህ ነገር አስደንግጧቸው ምን እያደረገ ነው ቶብራክ ብለው ይመለከታሉ። ወዲያውም አንቺ ነበርሽ አይደለ ልጁን ያሳጋችው? ዛሬ እኮ ሁሉንም እውነት አውቄያለሁ እና ማንነቴን አስታውሻል። እባክህ ቶብራክ ይቅርታ አድርግልኝ፣ እኔ ምንም ነገር አላደረኩም። እባክህ ዝም በይ ብዬሻለሁ። ከሪማን ይቅርታ እንዲያደርግልኝ ንገሪው እባክሽን፣ እኔ ምንም ነገር አላደረኩም፣ እባክሽን። ፊዳን ትመጣለች። ፊዳን በምትመለከተው ነገር ስትደሰት ኤጄ ከወንድሜ ጎን ነኝ፣ እንዴት አንቺ ቡራክን ታሳግቻለሽ በማለት ሁሉም ይወቅሷታል። ከቤት ውስጥ ትባረር በማለትም ሲናገሩ በድንገት አይዳ በጣም ደንግጣ ከህልሟ ትነቃለች። ለካ እውነታው ይህ ነበር። በህልሟ ያሰበችውና ያቀደችው ነበር። በእውነስ ምን ይፈጠራል? ትዕይንት ይቀጥላል።